ዘካተል ፊጥርን በብር መስጠት ተምኖ ወይንም መጠኑን ካወቁ በኋላ እንትን የስንዴ 3 ኪሎ ግራም ወይ 2.7 ኪሎ ግራም ወይ 2.6 ኪሎ ግራም ምን ያክል ነው ዋጋው ተብሎ ያንን ተምኖ መስጠት የሚባል ነገር ብዙ ጊዜ በየአመቱ የሚነሳ አጭቅጭቅ ነው ይሄ ብዙ ጊዜ ማለት ነው ነገር ግን እኛ ሰለፎቻችን እንደሰሩትና ቀደምቶቻችን ያደረጉትን ነው የምናደርገው ሰሃቢዎች ያደረጉትን ነብዩ አለይሂ ሰላቱ ወሰለም ያደረጉትን ነው ነብዩ አለይሂ ሰላቱ ወሰለም ተናግረዋል የሚወጣላቸውን እንዴት ከምን እንደሆነ የምናወጣው ነብዩ አለይሂ ሰላቱ ወሰለም አስረድተዋል ገንዘብ የዛም ጊዜ ነበር ነገር ግን ከብርና ከዲናርና ድርሃም ስጡ አላሉ ነብዩ አለይሂ ሰላቱ ወሰለም እህል ነው ስጡ ያሉ እህል እንሰጣቸዋለን በእህል እንቀሳቀሱ በቃ አለቀ ከዛ ውጭ ያለው ነገር ለምን ወደዚህ ፍልስፍና አሁን እኮ ገንዘብ ብሩን በሰጣቸው ቶሎ ወደ ሆቴል ሄደው መጠቀም መመገብ ይችላሉ የሚገዙትን ነገር ቶሎ ይገዛሉ ምን ይያሉ እየተፈላሰፉ ውጭ ላይ ያለው ነገር ይነግሩናል እኛ ነብዩ አለይሂ ሰላቱ ወሰለም ድርሃም ያለ ድርሃም ስጧቸው አላሉም ስለዚህ ያደረጉትን ነገር ነው የምናደርገው የታዘዝነው ነው መፈጸም ያለብን ማለት ነው ተናዩ አቋሎችን ተደግፈን ትርምስ ውስጥ መግባት የሚያስፈልግ ነገር አይደለም ذهب جمهور العلماء الى انه لا يجزئ اخراج القيمه في زكاه الفطر ላይ جمهور العلماء አይቻልም አታውጡ ነው የሚሉት ገንዘቡን ማውጣት አይፈቀድም የለም ነው የሚሉት ዋጋውን አይደለም የሚሰጠው ራሱን ነው የሚሰጠው ومذهب احمد ومالك والشافعي والظاهريه نزول ائمه الثلاثه በዚህ ላይ ነው ያሉት احمد ومالك والشافعي والظاهريه وقال الثوري ابو حنيفه يجوز ابو حنيفه እና ثوري ናቸው ይፈቀዳል ገንዘብ መስጠት እንችላለን በለው እየተናገሩትና በዚህ መذهب ላይ ያሉት እና ሐሰኑ በስሪየም ዑመር ኢብኑ አብዱል አዚዝ በዚህ ላይ የሄዱበት ሁኔታ አለ ነገር ግን ጀምሁር العلماء ائمه الثلاثه እነዚህ ሁሉ ሳይቀሩ ማለት ነው የለም ዘካተል ፊጥር ገንዘብ አይደለም የሚሰጠው ዘካተል ፊጥር እህል ነው የሚሰጠው በዚህ ላይ ነው ጥቅሱ የመጣው ስለዚህ ሷሂውም ደግሞ ተከክለኛው ዛሂሩም ይሄ ነው ጀምሁር العلماء የሄዱበት ነው ለምን ለሐዲስ ኢብኑ ዑመር يا عبد الله بن عمر حديث الله እንደዚሁም ደግሞ አቢ ሰዒድ الخدري يا ابو سعيد الخدري رضي الله تعالى عنهم የነሱ ሐዲስ ስላለ ማለት ነው وقد استدل المخالف የዚህ መذهب ተቃራኒ የሆኑት አካላቶች እንደ መረጃ አድርገው ያመጡት ሌላ ማስረጃ ነገር ነበረ ያው ምንድነው የየመንን ሰዎች ለአህሊ اليمن ሙዓዝ በተናገረው ማለት ነው انه قال لاهل اليمن ለየመን ሰዎች እንዲብሏቸዋል ምን ልብስ የልብስ ሸቀጥ አምጡልኝ اخذ منكم مكان الذره والشعير በስንዴ ወይ በበቆሎና ወይንም በማሽላና በገብስ ቦታ ልብስ እቀበላችኋለሁ ብሏቸዋል ይላሉ فانه اهون عليكم ለእናንተ በጣም ቀላል ነው ለመስጠትም ልብስ ብትሰጡኝ ማለት ነው وخير للمهاجرين بالمدينه مدينه ላይ ያሉት ሙሃጅሮችም ደግሞ ከእህሉ ይልቅ ልብሱ ያስፈልጋቸዋል ብሏል ስለዚህ ይሄ ማስረጃ ይሆነናል የእህልም ቦታ ጨርቅ ወይንም ደግሞ ዋጋው ይሸፍናል የሚለው ነገር በዚህ ይዘዋል ነገር ግን ይሄ منقطع ነው ضعيف ነው ጣውስ የሚባለው ለመልቀ ሙዓዘን رضي الله تعالى عنه ስለዚህ የለም ማለት ነው ዋጋ አይሰጥም የሚሰጠው ምንድነው የሚሰጠው ራሱ የታዘዝነው እህሉን ሰፍረህ ለክተህ መስጠት ነው ይሄ ነው በዚህ ላይ ነው የምንሄደው والله اعلم ነገር ግን በጣም ፍልስፍና ይበዛል እዚህ ላይ በጣም ይጨቃጨቃሉ በጣም ይፈላሰፋሉ በጣም ይጨቃጨቃሉ ገንዘቡን ተምንና ሰጠ ይሄው እንደዚህ እኮ ብታደርገው እንደዚህ እኮ ነው ቶሎ የሚደርስላቸው ልብሳቸውን ገዛ የሚያደርጉት ይዘን ሳቱ ቶሎ ወደ ሆቴል ሄደው ገዝተው ሊመጡ የሚችሉት ስጋ ምን ሊያስመጡ የሚችሉት የተለያየ ነገር ይፈላሰፋሉ ይሄ አይደለም በቃ አሁን ስጡ የተባለው ነው የምንሰጠው ነብዩ አለይሂ ሰላቱ ወሰለም በዘመናቸው ድርሃም ዲናር ያለ አልሰጡም በዛው በራሱ ነው የምንሰጠው والله اعلم